አሁን ላሳያችሁ የፈለኩኝ ልክ ፕላትፎርሙ ላይ ስትጀምሩ ወር ደግሞ ስታወርዱ አዳዲስ ልጆች ሴቶችን በተለይ እንዴት ነው ላይቫችሁ መጀመር የምትሉ የሚለውን ነው ማሳያችሁ። ልክ አፑ ላይ እዚህ ጋር አለ። እቺኛው አፕ እንዳወረናት ምን እናደርጋታለን ማለት ነው። እቺኛው የምትታያችሁ ይቅርታ ኔትወርክ ላይ ነው። እቺ አፕሊኬሽን ላይ ምን እናደርጋታለን እንከፍታታለን ማለት ነው። በምን መልክ ነው? ልክ እንዴ ስትነኳት ትከፍትላችኋለች። ይሄንን ሲመጣላችሁ ላይቭ የሚለውን ያው ከላይ ያሉ ሰዎች ይመጣላችኋል ቫይራል ላይ የወጡ። ከዛ በኋላ ይሄንን ላይቭ ለመግባት ስትፈልጉ ነው። ላይቭ መግባት ስትፈልጉ እንዴት ነው የምታደርጓት? እዚህ ጋር ላሳያችሁ። እችኛዋን ነው የምትነኳት። እሺ ላይቭ የምትለዋን እችን ስትነኳት ላይቭ የምትለዋን እችኛዋን ስትነኳት ይህንን ይመጣላችኋል ማለት ነው። ይህንን ሲመጣላችሁ ቀጥሎ ያለው የነዚህ ሙሉን ላስታውቃችሁ። እሺ አዳዲሶች ልጆችም ካላችሁ ፓርቲ ላይም እንዴት መስራት እንዳለባችሁ በዚህ ሁሉንም እነግራችኋለሁ። እችኛዋ ላይቭ የምትለዋን ስትነኳት ላይቭ ላይ ያሉ ሰዎች ላይ ይመጣላችኋል። አንዱ ላይ የነካችሁ መግባት መማረር መጠየቅም ትችላላችሁ። ሁለተኛ ላይ ደግሞ ሴቶችን ላይቫችሁ መጀመር ስትፈልጉ እችኛዋ ላይቭ የምትለዋን ስትነኩት ቀጥታ ወደ ራሳችሁ ያስገባችኋል ማለት ነው። ካሜራችሁ ውስጥ ላይ ያስገባችሁና ላይቫችሁን ትጀምራላችሁ። ከዛ በኋላ ይሄንን ከገባችሁ በኋላ ምን ያደርጋችኋል መሰላችሁ? አንዴ ላሳያችሁ። እንደዚህ ስትገቡ ቀጥታ ያው እኔ እንደሚመስለው ምስሉ ላይ ቀጥታ ያስገባችኋል። እሺ ጎ ላይቭ ይላል። ጎ ላይቭ ካለ በኋላ እዚህ አሁን እኔ አልጀመርኩም፣ ምክንያቱም ምንድነው ይቅርታ ጎ ላይቭ የሚለውን ነገር አልመረጥኩለትም ማለት ነው። ስለዚህ ከላይ ያሉ ቻቲንግ ላሳያችሁ። ከነዚህ አምስቶች እነዚህ እዚህ ጋር ያሉ ካልመረጣችሁ ምን አያደርጋችሁም? አያስገባችሁም ማለት ነው። የትኞቹ እነዚህ ቻቲንግ፣ ሲንጊንግ፣ ዳንሲንግ ምናምን ሜክ ፍሬንድስ ምናምን የሚላሉ ከነዚህ አንዱ ካልመረጣችሁ ጎ ላይቭ ብትሉት ለራሱ አያስገባችሁም። ይሄን ከመረጣችሁ በኋላ ጎ ላይቭ ስትሉት እቺ ጎ ላይቭ የምትለዋ እቺ ሰማያዊዋ እቺ ስትነኳት ቀጥታ ያስገባችኋል። ይሄንን ከላይ እኔ ቻቲንግ የሚለውን የመረጥኩት ሰማያዊ በርቷል። ጎ ላይቭ ስለው ቀጥታ ያስገባኛል ማለት ነው። እሺ የላይቭ የምትገቡበት እንደዚህ ነው። ሌላ ቀጥሎ ፓርቲ ቤታችሁ ላይ መክፈት ስትፈልጉ የትኛው ነው? ሌላ ሰው ጋር መግባት ስትፈልጉ ፓርቲ የሚላልላችሁ ይሄንን ዋንጫ ምስሏን የዋንጫ ምስል ያለችዋ ሁለተኛዋ ምንድነች ማለት ነው? ምንድነች? ፓርቲ መስራት ወር ደግሞ መክፈት ስንፈልግ የምንነካት ናት እቺ ማለት ነው። እቺን ስንነካት ኔትወርክ ነው ይመጣል። ፓርቲ ላይ የተደረደሩ ሰዎች ይመጣልናል። ገባችሁ? ይመጣል የኔትወርክ ነው። ከዛ የራሳችን ፓርቲ መክፈት ስንፈልግ ሴቶች ወንዶችም ሌቨል 5 ላይ ስትደርሱ የራሳችሁ ፓርቲ መክፈት ስትፈልጉ የትኛው ነው የምትነኩት? ይሄንን ፓርቲ ላይ የሰው ፓርቲ ላይ መግባት ስትፈልጉ ይሄንን ነው። የራሳችሁ መክፈት ስትፈልጉ ደግሞ ይሄንን ነው የምትነኩት ማለት ነው። እሺ በእነዚህ መንገድ ላይ ምን ማድረግ ትችላላችሁ? ላይቫችሁን መስራት ትችላላችሁ ማለት ነው። አሁን የራሴ ፓርቲ ላይ ነው የከፈትኩት። የራሴ ፓርቲ ነው እየከፈትኩት ያለውና በእነዚህ መልክ ላይ ይሄንን ሆልድ ፓርቲ የሚለው ቪዲዮ የሚለውን ወር ደግሞ ምን የሚለውን መምረጥ ትችላላችሁ። ቪዲዮ ካደረጋችሁት የራሳችሁ ቪዲዮ ነው የሚያሳያችሁ። ቮይስ የሚለውን ካደረጋችሁ ደግሞ ምንድነው የሚሰጣችሁ? ቮይስ ነው የሚሰጣችሁ ማለት ነው። ከዛ ሆልድ ኤ ፓርቲ የሚለውን ስትነኩት ማድረግ ትችላላችሁ። ፓርቲያችሁን መስራት ትችላላችሁ። እሺ በእነዚህ መንገድ ላይ ፓርቲ መስራት ትችላላችሁ። ይህንን ይመስላል። በሚቀጥለው ደግሞ ከዚህ ሰፋ ያለ ማብራሪያ እንዴት መስራት እንዳለባችሁ እነግራችኋለሁ። ለአሁኑ ይህንን ይበቃል።